ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ እንግዲህ ላለፉት 4 ሳምንታት የጨጓራ ህመምና የአሲድ ብዛት የሚለው መጽሐፍ በተርጓሚው ግርማይ ተወልዳ የተተረጎመውን በ1972 የተጻፈውን መጽሐፍ ያው እንግዲህ ሳነብላችሁ ቆይቻለሁ ማለት ነው። ዛሬም 5ኛ ክፍል ይዤላችሁ መጥቻለሁ። ብዙዎቻችሁ መጽሐፉ የት ነው የሚገኘው የሚለውን ጠይቃችሁኛል። እኔ መጽሐፉ የት እንደሚገኝ አላቅም። እኔም ያው ታካሚ ነች ይዛልኝ የመጣችሁ። ስለዚህ መጽሐፉ ይህ ነው ርዕሱ። ስለዚህ የምታገኙት ከሆነ ምናልባት የድሮ መጽሐፍ የሚሸጡባቸው አካባቢዎች መፈለግ ትችላላችሁ ማለት ነው። ከዛ ውጭ ግን ያው ቪዲዮ ላይ በደንብ ስንት እንትን ስላልኩኝ እሱን በደንብ ከተከታተላችሁትም በቂ እውቀት ታገኛላችሁ ብዬ አስባለሁ። ይሄን በማንበብ ብቻ ሙሉ ለሙሉ ጨጓራውን ታክሟታላችሁ ማለት ሳይሆን ግን ጨጓራውን ለማስተካከል በተለይ ከምግብ ጋር በተያያዘ ያለውን የእውቀት ጋፕ በደንብ ይሞላል ብዬ አስባለሁ። በእርግጥ አንዳንዶቹ እኔ አሁን ላይ ማለት ነው ቢኖሩም በጣም ሬርሊ ነው፣ ግን አብዛኛው ግን በጣም የሚደግፍ የሚያግዝ ነው የሚሆነው ማለት ነው። ስለዚህ ከዚህ በፊት የነበሩትን ቪዲዮዎች ያላያችሁ የተመለሳችሁ ያቸው ካያችሁት በኋላ ደግሞ ላይክ ብታደርጉት ለብዙ ሰው እንዲደርስ ስለሚጠቅም በተለይ ዩቲዩብ ላይ ብዙ ሰው እያየው ስላልሆነ ላይክ ካያችሁት በኋላ ላይክ ብታደርጉት ብዙ ሰው እንዲያየው ስለሚሆን ካያችሁ በኋላ ላይክ እንድታደርጉት ጠይቃችኋለሁ። እንዲሁም ለብዙ ሰዎች ምናልባት በዚህ ችግር እየተሰቃዩ ላሉት ደግሞ ሼር አድርጓቸው። ሰው ዛሬ ለመጨረስ እንሞክራለን፣ ካልሆነ ኔክስት ዊክ ላይ እንጨርሰዋለን ማለት ነው። ስለዚህ ወደ ቀጣዩ ክፍል እንሄዳለን። የቪታሚን እና የማዕድን ጉድለት መስተካከል አለበት ይላል። ከዚህ በታች የተዘረዘሩት ቪታሚኖች የጨጓራ እና የዶድናም ቁስሎች እንዲድኑ በጣም የሚረዱ ስለሆነ በቀን 3 ጊዜ ከምግብ በፊት መወሰድ አለባቸው። ሁሉንም በአንድ ጊዜ መውሰድ ይቻላል። አንደኛ የቫይታሚን ኢ ኪኒን፣ የቫይታሚን ኤ ኪኒኖች፣ የቫይታሚን ቢ1፣ ቫይታሚን ቢ ኮምፕሌክስ፣ ቫይታሚን ሲ ኪኒን፣ የካልሲየም ኪኒኖች። በቀን 1 ጊዜ ፓንቶቴኒክ አሲድ ኪኒን መውሰድ ያስፈልጋል። ካልሲየም በብዛት የሚይዙ ምግቦችን ወተት፣ ክሬም እና አይብ የምትበሉ ከሆነ የካልሲየም ኪኒን መውሰድ አያስፈልጋችሁም ይላል ማለት ነው። ከላይ የተዘረዘሩ እነዚህ ቫይታሚኖች አሉ። ግን ያው ቫይታሚኖችን ቀጥታ መውሰዱ ብዙ ጊዜ ጠቃሚ ላይሆን ይችላል። ምክንያቱም ኦልሬዲ የተጎዳ አንጀት የተጎዳ ጨጓራ ስላላችሁ መጀመሪያ ምግባችሁን ማስተካከል ይኖርባቸዋል። ምግባችሁን በትክክል አስተካክላችሁ ጨጓራው ትንሽ ለምትወስዱት ቫይታሚን የማይከብደው መሆን ሲጀምር ነው እነዚህ ቫይታሚኖች መውሰድ የሚኖርባችሁ ማለት ነው። በደንብ ደግሞ ሞኒተር መደረግ የሚኖርባቸዋል። ስለዚህ ቀጥታ ቫይታሚኖች የምትወስዱ ከሆነ ኦልሬዲ የተላጠ ጨጓራ ስለሚሆን እነዚህ ቫይታሚኖች በአብዛኛው ቫይታሚኖች ደግሞ ጨጓራን ኢሪቴት የማድረግ ባህሪ ስላላቸው ያው እዚህ ጋር ትንሽ በደንብ በሐኪም ሞኒተር ቢደረጉ መልካም ነው የሚሆነው። ቶለሬት የሚያደርግ ጨጓራ ቪታሚኖችን ቶለሬት ማድረግ የሚችል ጨጓራ ያላችሁ ሰዎች ግን የተወሰነ ጊዜ መጠቀም የምትችሉ ነው የሚሆነው። ያው እዚህ ጋር ብዙ ጊዜ ቀጥታ ቫይታሚኖች የሚወስዱ ሰዎች ብዙ ጊዜ ስለሚከብዳቸው መውሰዱን ቀጥታ አልመክራችሁም። ከዛ ውጭ የቅባት አስፈላጊነት ይላል። በቂ ቅባት የማታገኙ ከሆነ ምግብ በጨጓራችሁ ሊቆይ ስለማይችል ጨጓራችሁ ለረጅም ጊዜ ለሃይድሮሊክ አሲድ ጥቃት ይጋለጣል። ስለዚህ ቅባት ያለው ምግብ እንድትበሉ እንመክራችኋለን። ከምግብ በኋላም 1 የሻይ ማንኪያ የወይራ ዘይት ብትጠጡ ጥሩ ነው። ቪታሚን ኤ ለጨጓራ፣ ለአንጀት፣ ለጉሮሮና ለሳምባ ጥንካሬና ጤና ከመስጠቱም ሌላ ማንኛውም አይነት ኢንፌክሽን ለመቋቋም ይረዳል። ቪታሚን ሲ ቁስል እንዴት እንደሚያድን። ቪታሚን ሲ ስጋ እርስ በርሱ እንዲያያዝና የደም ስሮች እንዲጠነክሩ ስለሚረዳ የጨጓራ ቁስል እንዲድን ቪታሚን ሲ የግድ ያስፈልጋል። አንዳንድ የታወቁ ዶክተሮች ለህመምተኞች በቀን 500 ሚሊግራም ቪታሚን ሲ በመስጠት ጥሩ ውጤት አግኝተዋል። የሚፈለገው ቁስሉ በተቻለ ፍጥነት እንዲድን ማድረግ ነው። 1500 ሚሊግራም ቪታሚን ሲ ለማግኘት በየቀኑ 6 ባለ 250 ሚሊግራም ወይም 3 ባለ 500 ሚሊግራም ቪታሚን ሲ ኪኒኖች መውሰድ ያስፈልጋል። የቪታሚን ኢ ስራ ቪታሚን ኢ ጡንቻዎችን ያጠነክራል፣ የደምንም ስርጭት ያሻሽላል። የተገኘውን ሁሉ አደባልቃችሁ አትብሉ። ተዝናንታችሁ በዝግታ መብላት የማትችሉ ከሆነ ባትበሉ የተሻለ ነው። አስተዋይ የሆነ ህመምተኛ ምግቡን ከመብላቱ በፊትና ከበላ በኋላ 15 ደቂቃ የማረፍ ልማድ አለው። የምግቡንም ሰዓት አያዘባርቅም። የምግብ ፍላጎት የሚጨምሩ ነገሮችን አትውሰዱ። ከመርዝ የምትሸሹትን ያህል ከስኳር ሽሹ። በምትኩ ማር ልትበሉ ትችላላችሁ። ጣፋጭነት የሌለው ምግብ በሳምንት በሚቆጠር ጊዜ ውስጥ ትለምዳላችሁ። ዊት ጀርምና ቪታሚኖች የምትወስዱ ከሆነ የሆድ ድርቀት ስለማይዛችሁ የሚያስቀምጡ መድኃኒቶች አያስፈልጓችሁም። ጨጓራችሁን ስለሚቆረቁሩ አስወግዷቸው። የአሲድ መብዛት መፍትሄ ቀደም ሲል እንደተመለከትነው በአንቲ አሲድ በአልካሊ መድኃኒቶች አማካኝነት የአሲድን ኃይል መቻር ተገቢ አይደለም። ለአጭር ጊዜ እፎይታ ብላችሁ ህመሙ ስር እንዲሰድ አታድርጉ።
ትርፍ የጨጓራ አሲድ ለመሻር የሚረዳ አንድ የተረጋገጠና ጥሩ የሆነ መንገድ አለ። የደማችሁን የአሲድና የአልክሊን ሚዛን ለመጠበቅ 80 በመቶ አልካሊን የሚፈጥሩ ምግቦችን፣ 20 በመቶ አሲድ የሚፈጥሩ ምግቦችን ብሉ። ምግቦቹ ቀደም ሲል ተገልጿል። የማይስማሙ ምግቦችን ካልበላችሁና ሌሎችን ምክሮች በስራ ላይ ካዋላችሁ የጨጓራ አሲድ በዝቶ ሊያሰቃያችሁ አይችልም። የህይወታችሁን ሩጫ ቀንሳችሁ መዝናናትን ተማሩ። የሚዝናኑ ሰዎች ረጅም ዕድሜ አላቸው። መዝናናት ሆን ተብሎ የሚደረግ እንጂ ራሱ የሚመጣ አይደለም። የምትችሉ ከሆነ በየቀኑ ፀሐይ እየሞቃችሁ ለ15 ደቂቃ ተዝናኑ። የፀሐይ ሙቀት በደንብ ለመዝናናት ይረዳል። ከዚህም ሌላ ለነርቮቻችሁና ለጠቅላላው ጤንነታችሁ ጠቃሚ ነው። በተጨማሪም በተወሰነው የመኝታ ጊዜያችሁ 8 ወይም 9 ሰዓት መተኛት እንዳለባችሁ አትርሱ። ሰውነት ራሱን የሚጠግነው በእንቅልፍ ጊዜ ነው። እንቅልፍን የሚተካ ነገር የለም። ሼክስፒር እንቅልፍን በህይወት ግብዣ ውስጥ ቀንደኛው መጋቢ ብሎ ጠርቶታል። በመጨረሻም ጤንነታችሁን ቀስ በቀስ ስትገነቡ ደማችሁ ጎጂ ባክቴሪያዎችን፣ ቫይረሶችን ለመቋቋም ያለው ኃይል እየጠነከረ ይሄዳል። ምዕራፍ 7 ጌሎርድ ሃውሰር የጨጓራ ቁስል እንዴት እንደሚድን ያላቸው እምነት። ጌሎርድ ሃውሰር የተባሉ አንድ ታዋቂ የምግብ ጥናት ሳይንቲስት ምግብ ይፈውሳል በተባለው መጽሐፋቸው ውስጥ እስካሁን ድረስ የዘረዘርናቸውን አብዛኞቹን ምክሮች ደግፈዋል። በዚሁ መጽሐፋቸው ውስጥ የሚከተሉት ሀሳቦች ሰፍረዋል። እንደ ጨጓራ ቁስል የመሳሰሉትን በሽታዎች ለማዳን በምግብ የተጠቀሙት በሽተኞች ቁጥር አነስተኛ መሆኑ ያሳፍራል። ወተትና ክሬም ብቻ ይወስድ የነበረው የምግብ ሳይንስ ባልታወቀበት ጊዜ ነበር። ይሁን እንጂ ይህ ዘዴ እስካሁን ድረስ ይሰራበታል። በዚህ ዘዴ ለመጠቀም የተሰጡት ምክንያቶች ፊትም አሁንም ትክክል አይደሉም። አልሰር በጨጓራ ወይም በአንጀት ላይ የሚወጣ ቁስል እንጂ ሌላ ነገር አይደለም። ጤናማ ጨጓራ ኃይለኛ ሃይድሮክሎሪክ አሲድ ያወጣል። ጨጓራና አንጀት ንፍጥ በሚመስል ልፋጭ ተሸፍነው ከአሲድ ይጠበቃሉ። ቁስል ያለበት ቦታ ግን ንፍጥ መሳዩን ነገር ማውጣት ስለማይችል አሲድን መከላከል አይችልም። አሲድ እየፈሰሰበትም በቀላሉ ሊድን አይችልም። በሽተኛው በየ2 ሰዓት ወተትና ክሬም እንዲወስድ የሚመከረው ወተት ከሃይድሮክሎሪክ አሲድ ጋር ተዋህዶ ኃይሉን ስለሚሽር እና ክሬም አሲድ እንዳይወጣ ስለሚያደርግ ነው። ስለዚህ ቁስሉ ለመዳን እድል አገኘ ማለት ነው። ቁስሉ እንዲድንለት የሚፈልግ ሰው በየ2 ሰዓት 1 ብርጭቆ ወተት መጠጣት አለበት። ስቃዩ ብርቱ ከሆነ ግን በየሰዓቱ ግማሽ ብርጭቆ ወተት መጠጣት ይኖርበታል። ሰውየው አለልክ ወፍራም ከሆነ ቅቤ የወጣለት ወተት ሊጠጣ ይችላል። ይሁንና ወተት በቂ ቪታሚን፣ ብረትና መዳብ ስለሌለው በወተት ብቻ ለመዳን አይቻልም። ወተት ብቻ የሚጠጡ ሰዎች ቪታሚን ሲ እና ቢ1 ስለማያገኙ ስከርቪና ቤርቤሪ የተባሉ በሽታዎች ይይዟቸዋል። እንግዲያውስ የጨጓራ ቁስል እንዲድንና ተመልሶ እንዳይወጣ ከተፈለገ ተጨማሪ ነገሮች መውሰድ አለባቸው። ቁስልን ለማዳን 2 አዳዲስ ዘዴዎች የተሳካ ውጤት አስገኝተዋል። ከዘዴዎቹ አንዱ ቪታሚን ኤ በብዛት መውሰድ ነው። ይህ ቪታሚን በጨጓራ በአንጀት ላይ የሚፈጠረውን ንፍጥ የሚያፈልቁትን ነገሮች ጤንነት ይጠብቃል። ሌላው የህክምና ደግሞ ለ3 ቀናት በየቀኑ 1000 ሚሊግራም ቪታሚን ሲ መውሰድ ነው። ከዚህ በኋላ የቪታሚኑ መጠን 2000 ሚሊግራም እስኪደርስ ድረስ በየቀኑ በ100 ሚሊግራም ከፍ ታደርጉታላችሁ። ከዚያ ወዲያ በየቀኑ 2000 ሚሊግራም ቪታሚን ሲ ላልተወሰነ ጊዜ ትወስዳላችሁ። ቪታሚን ሲ በብዛት መውሰድ ጠባሳ እንዲፈጠር ስለሚረዳ ቁስሉ ቶሎ ይድናል። እንደ ብርቱካን የመሳሰሉ ፍራፍሬዎችን ስትሪክ አሲድ ስላላቸው ጨምቃችሁና በውሃ በጥብጣችሁ ብትጠጡ የተሻለ ነው። እነዚህ 2 ዘዴዎች እጅግ በጣም ጠቃሚ ናቸው። ይሁን እንጂ ወተት፣ ቪታሚን ሲ እና ቪታሚን ኢ እና ሲ በብቻ በመውሰድ በቂ ህክምና ታገኛላችሁ ማለት አይደለም። የጨጓራ ቁስለት ያለበት ሰው የተሟላ ቪታሚን ማግኘት አለበት። ጧት ግማሽ ብርጭቆ ዊትጀር ማግኘት ይኖርበታል። ዊትጀርም በትልልቅ ግሮሰሪዎች የሚገኝ ሲሆን ጥሩ የቪታሚን ቢ ምንጭ ነው። ብረትና መዳብ ከዊትጀርም ሊገኙ ይችላሉ። ከዳናችሁ በኋላ ጠቃሚ ምግብ ብሉ። ዶክተር ሃዊሰር ፍራፍሬና ቅጠላቅጠል ስትበሉ ምግቡን ከማውጣችሁ በፊት በደንብ ማላመጥ ያስፈልጋቸዋል። ከአፍ የሚፈልቀውን ምግቡን የሚያደቅ ቅመም ከምግቡ ጋር እንዲደባለቅ ቁስሉ ከዳነ በኋላ ዘውትር ጥሩ ምግብ ማግኘት አለባችሁ። አለዚያ ቁስሉ ተመልሶ ይወጣል። ሁልጊዜ ጥሩ ምግብ የሚያገኝ ሰው ከልዩ ልዩ ኢንፌክሽን እና ከመጥፎ ውጤቶቹ ፈጽሞ ይጠበቃል የሚለው አነጋገር ትክክለኛ ነው ብዬ አምናለሁ። እዚህ ላይ እንደምታዩት ምንድነው ብዙ ሰዎች ብዙ ጊዜ የሚጠይቁኝ ነገር ነው። ጨጓራ ህመምን አንደኛ እዚህ ላይ እንደምታዩት የሚያድን አንድ መድኃኒት የለም። ዓለም ላይ የተሰራ ጨጓራን የሚያድን መድኃኒት ምንም የለም። ይህን 100% እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ጨጓራችሁን ማስተካከል የምትችሉት ራሳችሁ ናችሁ። ራሳችሁ ደግሞ ማስተካከል የምትችሉት በአመጋገባችሁና በአመጋገባችሁ ብቻ ነው።
ባይ ዘ ዌይ እነዚህ የጨጓራ ቁስለት፣ የአንጀት ቁስለት፣ ደም ግፊት፣ ስኳር፣ ኮሌስትሮል፣ የልብ ህመም፣ ካንሰር የምንላቸው ኦልሬዲ መጽሐፎችን ብዙ ብታገላብጡ ሪሰርቾችን ብታዩ ዲዚዝ ኦፍ ሲቪላይዜሽን ነው። አጠቃላይ ስማቸው ዲዚዝ ኦፍ ሲቪላይዜሽን ነው። ምክንያቱም ከዛ በፊት ከ100 እና ከ120 ዓመት በፊት ሰዎች የሚጠቁት የነበረው በኢንፌክሽን ህመሞች ናቸው እንጂ እነዚህ ክሮኒክ የሆኑ ህመሞች አይታወቁም፣ ወይም ካለም እጅግ በጣም ሬር ሰዎች ላይ ነው። በሚሊዮን ሰዎች አንድ ሰው ሊጋለጥ ይችላል። ያኔም ብዙ ጊዜ ዲያግኖስ ለማድረግ ይቸገራሉ ማለት ነው። ነገር ግን ከ120 ዓመት ወይም ከ130 ዓመት በኋላ ግን በተለይ እነዚህ ፍርኖ ዱቄት፣ ፓስታ፣ መኮሮኒ የምንላቸው ኢንቬንት ከተደረጉ በኋላ ከዛ ውጭ ደግሞ እነዚህ የኢንዱስትሪያል ሪቮሉሽን ከመጣ በኋላ አብዛኛው ሰው ወደ ስትረስ መግባት ከጀመረ በኋላ ምግቦች ላይ የተለያዩ ኬሚካሎች መረጨት ከጀመሩ በኋላ የመጡ ህመሞች ናቸው። ስለዚህ ሰዎች አብዝተው መብላት፣ አብዝተው መቀመጥ ማብዛት ከጀመሩ በኋላ የመጡ ህመሞች ናቸው። ስለዚህ እነዚህ ህመሞች በላይፍ ስታይል የመጡ ህመሞች ከሆኑ መቀልበስ የምንችለው በምንድን ነው? ላይፍ ስታይላችን በማስተካከል ብቻ ነው። ምክንያቱም ብዙዎች ሰዎች እኔ ጋር ስትመጡ አንዳንድ ሰዎች በተለይ ቪዲዮዎችን በደንብ ያላያችሁ ሰዎች ኮንፊውዝድ ትሆናላችሁ። ማለት አንድ መድኃኒት የሚያድናችሁ የሆነ ነገር መሰጣችሁ ነው። እንደዛ የሚባል ነገር የለም። አይደለም ኢትዮጵያ ውስጥ ዓለም ላይ የተፈጠረ ጨጓራን የሚያድን መድኃኒት የለም። እስካሁን የምትወስዳቸው መድኃኒቶች ማስታገሻዎች ናቸው። ለጊዜው ህመሙን የሚያስታግሱ ናቸው። ምን እያደረጋችሁ ነው? ፓራስታሞል ለረስት ምታት የሚወሰደውን ለአመት ለ2 ዓመት እንደመውሰድ ነው ማለት ነው። ስለዚህ ለጊዜው ሊያክሟችሁ ይችላሉ። ነገር ግን በሎንግ ተርም ግን ኮምፕሊኬሽኑ እየጨመረ ነው የሚሄደው ማለት ነው። ስለዚህ ጨጓራን የሚያክም ምንም አይነት መድኃኒት የለም ማለት ነው። ስለዚህ ያለው መንገድ ላይፍ ስታይላችሁን ማስተካከል ነው የሚኖርባቸው ማለት ነው። ስለዚህ እኛ ጋር የምናደርገው ይሄንኑ ነው። አንደኛ አመጋገባችሁን ማቀየር ነው የመጀመሪያው ስቴፕ የሚሆነው። ምክንያቱም ኦልሬዲ አመጋገባችሁ የተላጠውን ጨጓራ እየጎዳው ስለሚሆን ማለት ነው። ለምሳሌ እጃችሁ ከቆሰለ በኋላ ውሃ እንኳን ሲነካችሁ አይታችሁ ከሆነ በጣም ያቃጥላል። ለምን? ውሃ የሚያቃጥል ሆኖ አይደለም። ነገር ግን ያ የተጎዳ ቆዳ ስለሆነ ምንም አይነት ነገር ቶለሬት ማድረግ ስለማይችል ውሃ እንኳን ያቃጥላችኋል። ልክ እንደዛው ጨጓራችሁም ኦልሬዲ የቆሰለ ከሆነ እያንዳንዷ ትናንሽ ነገር ምናልባት ሌሎች ሰዎች በቀላሉ የሚበሏቸው ነገር እናንተ ጋር ግን በጣም ከፍተኛ ህመምን ይፈጥራል ማለት ነው። ስለዚህ ያንን በተጠና መንገድ የመጀመሪያው ማስወጣት ነው የሚሆነው ማለት ነው። በዛ በወጣው መገፋታ ደግሞ ጤናማ የሆነ ጨጓራውን ሊረብሹ የማይችሉ ምግቦችን መተካት ሁለተኛው መንገድ ነው የሚሆነው ማለት ነው። ከዛ ውጭ ግን ቤት ውስጥ የሚዘጋጁ ሰፕሊመንቶች አሉ። ጨጓራን ለማከም የሚያገለግሉ የተጠኑ ሰፕሊመንቶች አሉ። ለምሳሌ ከዚህ በፊት ካቤጅ ጁስ ወይም የጥቅል ጎመን ጁስ ነግረናቸዋል። ስለዚህ እሱ በደንብ በውስጡ ሰልፎራፊን አለው፣ ኤል-ግሉታሚን አለው፣ ቫይታሚን ሲ አለው፣ ብዙ አይነት ኬሚካል ኮምፓውንዶችን ይይዛል በውስጡ። በደንብ ጨጓራን ሂል ያደርጋል፣ አልሰርን የማከም አቅም አለው ማለት ነው። ግን ካቤጅ ያው ለሁሉም ሰው መስራት ስለማይችል የተለያዩ ሌሎች አማራጮችን በመጠቀም ጨጓራችሁን ቤት ውስጥ በምታዘጋጁት ነገር ለማከም እንሞክራለን ማለት ነው። ሁለተኛው ስቴፕ እሱ ነው። ሶስተኛው ግን እዚህ ላይ እንዳያቸዋቸው የተለያዩ ቫይታሚኖች እና የተለያዩ ሀርቦች አሉ ጨጓራን ለማከም የሚያገለግሉ። ስለዚህ ሶስተኛ እነሱን አድ በማድረግ ነው ጨጓራውን ሙሉ ለሙሉ የምናክመው ማለት ነው። ጨጓራን ለመዳን ከ3 ወር እስከ 6 ወር ጊዜ ይፈልጋል። በጣም የተጎዳ ጨጓራ ከሆነ እስከ 1 ዓመት ጊዜ ሊወስድ ይችላል ማለት ነው። ስለዚህ በእነዚህ ጊዜ ውስጥ በጣም ከፍተኛ ጥንቃቄ ማድረግን ይጠይቃል ማለት ነው። ነገር ግን ኢቭን ከዛም ከ1 ዓመት በኋላም እዚህ ጋር እንደሚነግራችሁ ኳሊቲ ያላቸው ምግቦችን የማትበሉ ከሆነ ኢቭን ጤነኛ ከሆነ ሰው የበለጠ ወደ ኋላ ተመልሳችሁ ወደ ህመሙ የመመለስ ቻንሳችሁ ከፍተኛ ነው ማለት ነው። ስለዚህ በላይፍ ሎንግ ነው ላይፍ ስታይላችሁን ማስተካከል የሚኖርባቸው። እንዳልኳችሁ ከ3 እስከ 6 ወር ጊዜ ብዙ ማትበላቸው ብዙ በደንብ መብላት ያለባቸው ምግቦች ይኖራሉ። ከዛ በኋላ ግን ሲድን አብዛኞቹ ምግቦችን መብላት ትጀምራላችሁ። ግን ሁሉንም ምግቦች መብላት መቼም አትችሉም። ለምን? ኢቨን እንኳን አሁን አይታችሁ ከሆነ ጨጓራው የማይታመም ሰው የለም። ያ የሚሆንበት ምክንያት ሰዎች ምግብ ሳይመርጡ ሰዓት ሳይመርጡ ስለሚበሉ ነው ማለት ነው። ስለዚህ ወደ ድሮ ሀቢት የምትመለሱ ከሆነ ጨጓራውም ይመለሳል ማለት ነው። ስለዚህ ምክንያቱም የላይፍ ስታይል ህመም ስለሆነ። ስኳር ላይም ተመሳሳይ ነው። ሰዎች አሁን ላይ ነቅተው ስኳራቸውን በምግብ እያከሙ ነው፣ ግፊታቸውን በምግብ እያከሙ ነው። ነገር ግን ተመልሰው ወደ ድሮ እንደፈለጉ ወደሚበሉበት የሚመልሰው ከሆነ ስኳር ይመለሳል፣ ደም ግፊት ይመለሳል፣ ካንሰርም ካለ ሌሎችም ኬዞች ይመለሳሉ ማለት ነው። ምክንያቱም እነዚህ የላይፍ ስታይል ህመሞች ስለሆኑ ማለት ነው። ስለዚህ ዋነኛው አንደርስታንድ እንድታደርጉ የሚፈለገው ነገር ይሄ ነው። ስለዚህ ከዚህ በፊት የለቀኳቸውም ከ1 እስከ 4ኛ ፓርቶች አሉ። እነሱንም ገብታችሁ ያላያችሁ ሰዎች በደንብ ተመልከቱ። በተለይ ዩቲዩብ ላይ የምትመለከቱ ሰዎች ካያችሁ በኋላ እባካችሁ ላይክ አድርጉት፣ ሼር አድርጉት፣ ለብዙዎች እንዲታይ ብዙ ሰው እያየው ስላልሆነ ማለት ነው። ከዛ ውጭ በሀገር ውስጥም ከሀገር
ውጭም ያላችሁ ክፍለ ሀገርም ያላችሁ ሰዎች በጨጓራ ቁስለት፣ በአንጀት ቁስለት፣ በግፊት፣ በስኳር የምትሰቃዩ ሰዎች፣ በሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም የምትሰቃዩ ሰዎች ሕክምና ፕሮግራም አዘጋጅተንላችኋል። አዲስ አበባ ያላችሁ በአካል መጣችሁ እኔ ጋር ምርመራ ተሰርቶላችሁ ሕክምናችሁ መጀመር ትችላላችሁ። ክፍለ ሀገር ያላችሁ ግን ውጤቶቻችሁን ልካችሁልኝ በዋትሳፕ ላይ በዚህ ስልክ ቁጥር ልካችሁልኝ ከዛ በኋላ ተነጋግረን ሕክምናችሁን መጀመር ትችላላችሁ። ከሀገር ውጭ ያላችሁም ሰዎች እንደዚሁ በዋትሳፕ እና በቴሌግራም በፎሎአፕ ፕሮግራም አዘጋጅተናል። ለ3 ወር የሚቆይ በ3 መንገድ ነው ቅድም እንዳልኩት የምናክመው። አንደኛ ምግባችሁ ማስተካከል፣ ሁለተኛ ቤት ውስጥ የሚዘጋጁ ሰፕሊመንቶች አሉ፣ ከዛ ሶስተኛ ከፋርማሲ የሚገዙ ሰፕሊመንቶች አሉ። ሶስቱን አንድ ላይ በማድረግ ከነዚህ ህመሞች ሙሉ ለሙሉ መገላገል ትችላላችሁ። ብዙ ቴስቲሞኖች ቲክቶክ ላይ አሉ፣ ዩቲዩብ ላይም አሉ። ስለዚህ እነሱንም እየገባችሁ ተመልከቱ። ኔክስት እና በመጨረሻውን ክፍል ይዤላችሁ እመጣለሁ። አሁን 45ኛው ቁጥር ላይ ያለ ነው ወይም ደግሞ ፔጅ ላይ ያለ ነው። ከዚህ በኋላ 50ኛው ላይ ነው የሚያልቀው። 5ኛ የመጨረሻውን ክፍል ኔክስት ይዤላችሁ እመጣ ነው የሚሆነው። መልካም ጊዜ። አመሰግናለሁ።